ምን አይነት ጊፍት ሲወረድላችሁና ከኔ የትኛው ጌም ተጫዋቾች ናችሁ እንደዚህ ወረደላችሁ? የለም እንጅሩ መክሰብ እንኳን እሰይ ጆንዬ እንኳን መጣኛበት ባልተወረደው ነገር የለም እንኳን መጣልን። ያ ረቢ አላህ እንኳን ጉዳችንን አልሰማም። ጌሙን በመክሰብ ተበልተን አሁን አጣፍከው መክሰብዬ ሁለተኛ ደረጃ አንቺ ሁለተኛ ደረጃ ለዚያውም ነጭ አልገባበት ማን አልገባበት ንግግር የለው ምን የለው። ጆዬ ላይቭ ነው። አዎ ላይቭ ነው። እያዳመጥን ነው። ጆዬ እያዳመጥን ነው። አስገባቸው እነኚህ ለንም ሌሎቹ ነው ሁሉንም አስገባቸው። ደስታቸው ይለሰላው እና ከሌ አትቃጠሉ ልጆቹ የሚወዱት። ኧረ ወይኔ ፍቅሯን እዛለኝ ላይኔ ሳገኛት ነው መከታይ ሳጣሽ ገላይ ሳቄ ኩርፊያዬ። የኢትዮጵያ ልጆች የሚወዱት ኦሪጂናል ኢትዮጵያዊውን እረሩ አሉ ደግሞ አልመጣም። እኔ እንደዚህ አሽቃጣሪ አይደለሁኝም። እኔ በክብር ነው ክብር ያለኝ ሴት እኮ ነኝ። ስም ብዬ ሰው ስለበዛ ገዛ ጋር ያጃኘኝ የምልህ ሴት አይደለሁኝም። በውስጥ ነው እኔ ተከብሬ ያናገርኩት በውስጥ እኮ እናት ነኝ። ማን መስልኳችሁ? ማነሽ አንቺ ሴትዬ? ሂጂ ምንድነው? ቀደም ማለት ልሳኛ በጣም አንቅደም ጥሩ አይደለም። ምን አባታችሁ እዚህ መጣችሁ? ሄዱ እሱ ጋር ምን አባታችሁ ታደርጋላችሁ? ነጭ እኔ የምወዳቸው ሰዎች ከሚሊዮን በላይ ፎሎ ያላቸው፣ እኔ የማከብራቸው ሰዎች ከሚሊዮን ብናገራቸውም ከሚሊዮን በላይ ፎሎ ያላቸው ነው እንጂ ይሄ አከሌ ወዳቸዋለሁ እያለ ፎሎ ያስገኘውን አይደለም። ታዲያ ጊዜ ቆንጆ ቴንኪው ማማዬ፣ እንኳን ደስ አላችሁ። እንኳን ጆዬ ተፈቷል። ጆዬ እኔ ጌታ። አይ በቃ አሁን መስማት የማንፈልጋቸው ድምጾች ስላሉ አንሰማም። ኦኬ አያስፈልጉም። ያበላሹታል፣ የልጁን እንትን ያበላሹት። በቃ ጨርሰናል። አሁን ያ እንኳን ደስ አላችሁ። አንድ ቀን ተናግሬሽ አላውቅም። ታዲያ የኔ ቆንጆ እና ልትናገሪኝ ነው? አንድ ቀን ተናግሬሽ አላውቅም። አሁን ገባኝ። ጭራቅ ነሽ። ምን ያርግሽ? ማን ምን ያርገኝ? ማን ምን ያርገኝ? ቆይ አንድ ጊዜ ያራዳ ልጅ ብራዘር ቋንጣን መጣ። ቴንክ ዩ ብራዘር። እንዴ አንቺ ፀጉር አብቅለሽ ነው የጠበቅሽኝ? አምሮብሻል። ብለሽ እዛው ላይ ነው። ቴንክ ዩ ኒቅኒቂ። ሁሉ ሰላም ነው? ፋሚሊ ሁሉ ሰላም። የኔ አባት እንዴት ነሽ? አሁን አዳስ ዘፈንና ረወይነ እንደተለ አዲስ ዘፈን ይለቀቃል። አሁን በጣው በእናትህ ከዚህ በኋላ በግድ አስታውሱኞች። በግድ አስታውሱኞች። ታው በግድ አስታውሱኝ እኮ ነው የምትሉት። ኧረ ወይኔ ውጭልኝ የኔ ቆንጆ። ሂጂ ውጪ። ኦኮቴ ሂጂ ውጭ። ልዛ ኦኮ
ኦኮቴ ስለሚኖረው እዚህ ጋር ስላለው እናውራ ስለሞተ ነገር እናውራ አሁን ስለዚህ ጋር ስላለው ስለ 130 ሺህ ኮሎ እያወራን ያለን ኦኬ እሺ ጋይስ እስር ቤት ቀኑን ያሳጥረው ወዳችኋለሁ በጣም አብራችሁኝ የነበራችሁ ቂሊንጦ አብራችሁኝ የነበራችሁ ወንድሞቼ ማለት ነው እስር ቤት ጋይስ ወንድሞች አፍርቼ ነው የወጣሁትኝና ቂሊንጦ ያገኟችሁ ወንድሞቼ አባ ሳሙኤል ያገኟችሁ ወንድሞቼ ብራዘሮቼ በጣም ወዳችኋለሁ አለሁላችሁ አይጋችሁ ደግሞ ወዳችኋለሁ በጣም ብራዘሮቼ ጆከር የኔ አባት ጆከርዬ ብራዘሪ thank you so much bro thank you ወንድሜ thank you አቤል ናስገባው አቤላዬ አለሽ እንዴ ወንድሜ ላኪልኝሽ ሮዝ ምናምን ላኪ ደም ለሚያጥረው ማንኛ አቤላ thank you babe በለድ ወንድሜ ብሮ ይላል የኔ አባት ወንድሜ መተናል ተነጋግረን ነበር እናሳ ተነጋግረን ነበር ብላለህ አባዬ thank you so much በግ ምናምን ፍየል ነብርና አንበሳ ብቻ በጎች እዛ እነዛ በተበድጋ እዛ ተነጋግረን ነበር እንዳልነው ጠባለ ቴንክ ዩ ወንድሜ በጣም አመሰግናለሁ እንገናኛለን ብሮ ፈታቤ ይመችሽ ወንድሜ ይመችሽ ወንድሜ ይመችሽ የእስር ቤት ጭዌ አይ ምንም ገጠመኝ አይወራም የእስር ቤት ጋይስ የእስር ቤት ምንም አይወራም ጋይስ አቤላ ብራዘር ነች የእስር ቤት ጭዌ ሌላ ጊዜ ጋይስ እራቼ የለም ጋይስ ዞን 3 ቤባን ታውቀዋለህ እና ጅልስና Thank you guys, thank you. Wait. ናሳ ግድ ነው እንዴ? ይሄማ ግድ ነው። ዘፈን ይወጣ ጋይስ ያበደ ሙዚቃ ይዘን እንመጣለን። ፕላስ ደግሞ ምሰራቸው ኮንተንቶች ከዚህ በኋላ ህዝቤን የሚጠቅም ሀገሬን የሚጠቅም ኮንተንት ይዤላችሁ ነው የምመጣው። አኮራችኋለሁ ብያችኋለሁ ጋይስ። አችሁም ለካ ና አረ ጋይስ የማናጀሪ ስምሽን ስለናገር ስሙ አይነገርም በሱ የኔ አባት ዌልካም ስሜን ማትናገር ብሎኛል። በጣም በሚገርም ሁኔታ ማኔጅ እያደረገኝ ነው። በቃ በጣም በአሪፍ ሁኔታ ማኔጅ እያደረገኝ ነው እና በጣም አመሰግናለሁ ብራዘሪ። ስሙ አይጠራም እንኳን ለዚህ ያበቃውን ደስታችን ከቃል በላይ ነው። እወዳችኋለሁ። አይ ላቭ ዩ የሻማ ወይ ለላይ የሻማ ወርዳለች አያሳስብም። እሺ ጋይስ አልወርድም አይደለም ያለው ላይቭ ስትሪም እያደረገ ለ35000 ሰዎች ምንድነው ያደረገው? እዛ ጋር የተቀመጡ ሰዎችን እንዳይወርዱ ከያስ ነው የበጠበጠው። አያችሁ፣ ከያስ ነው የበጠበጠው። ጆን ዳንኤል ከያስ ነው የበጠበጠው። ምንድነው ሃስቲጅ ነው የያዘው። የሱን ጓደኞቹ ሳይሆን ሌሎች እንዳይወርዱ እያበረታታ ሆስቲጅ ነው የያዘው። አንድ ካውንት ሆስቲጅ፣ ሁለት ካውንት የኤቪዬሽንን ህግ ውረድ ሲባል አልወርድም በማለቱ፣ ሁለት ሶስት ብሮድካስት በማድረግ ምን እንዳታረጋላችሁ
ብሮድካስት ነው ያደረገው። ብሮድካስት እያደረገ ኦኬ። አራተኛ ምንድን ነው ያደረገው? አራተኛ ኤምፕሎዮችን ጥረት ነው ያደረጋቸው። ኤምፕሎዮችን እያስፈራራ ነበር፣ ዛቻ እያደረገ ነበር። ዮናስ ሴጋን አምጥቶ ሌሎችንም አምጥቶ ማለት ነው። ሂድና ሰርቭ ነው ታይም። ምንም ታይም ሰርቭ አላደረገም። 1 ዓመት ከ4 ወር አይደለም። በአራቱ 1 ዓመት ከ4 ወር ከ20 ዓመት እስከ ላይፍ ታይም ነው የሚፈረደው። አሜሪካ ቢሆን ሌላ ሀገር ቢሆን የትም ሀገር ቢሆን ወይም ደግሞ አማራ ቢሆን ጆን ዳንኤል 20 ዓመት ወይም ላይፍ ታይም ነበር። ያው ማክሲመም ኢትዮጵያ ታውቃላችሁ፣ ኢትዮጵያ ማክሲመም አጥኝ 25 ዓመት ነው የሚሰጠው፣ 27 ዓመት ነው የሚሰጠው ማክሲመም። እኔ የምጠይቀው ህግና ህግ ነው። ሌላ ነገር ምንም ሌላ ነገር አልፈልግም። ሌላ ነገር በዚህ ምናምን እኔ እንትን አይደለም። በቃ ሌላው ደግሞ ኦኬ ፎር ካውንት ዮናስ ሴጋ for aiding and abetting a terrorist መከሰስ ነበረበት። ዮናስ ሴጋ የአሜሪካ ዜጋ አይደለም። የብልጽግና ካድሬ ስለሆነ ብልጽግና ስለሚጠቀምበት አልከሰሰም። መክሰስ ይችል ነበር። ላይቭ በ30,000 ሰው የታየ ዮናስ ሴጋን መክሰስ ይችል ነበር። ለምን አልከሰሰውም? ብልጽግና መንግስት ስለሚጠቀምበት because we know። አስባችኋል? ሆስቴጅ በመያዝ ኤቪዬሽን ላው በመጣስ የኤምፕሎይ ሰራተኞችን በማስፈራራት ብሮድካስት እያደረገ ስለ ኢትዮጵያን አየር መንገድ ሴፍቲ and ሬጉሌሽንን ለዓለም በማስተላለፍ የኢትዮጵያን አየር መንገድ ኢንቴግሪቲ ማለት ነው። ያው መንግስት እንኳን ኢንቴግሪቲ የለውም። መንግስት ኢንቴግሪቲ የለውም። ኢንቴግሪቲ ቢኖረው አንድ አለ የሚባል የኢትዮጵያ አየር መንገድ ኦኬ። የሚገርማችሁ ነገር ሌላ ትግሬ ሂዶ ደግሞ የኢትዮጵያ አየር ኃይልን ደግሞ አንቋሸሸ። ምን ተፈጠረበት? ናቲንግ። የሱኛው ናቲንግ፣ የዛኛው ናቲንግ። 3 ቀን አደረ ተባለ። ውሸት ነው፣ አላደረም። ከዛ ተለቀቀ። ለምን? ምርጫ እየመጣ ነው። አሁን እነዚህ ደርገነቢ የብልጽግና መንግስት ካምፔነሮች ነው የሚሆኑት። ኢትዮጵያ ሰላም ናት፣ ኢትዮጵያ ጥሩ ናት። ስሙ፣ ተሰብስባችሁ ዛሬ ያደረጋችሁት ምንድነው? ኢትዮጵያ ሰላም ናት። ክሪሚናልና አያችሁ፣ ክሪሚናሎች ሰለብሬት የሚደረጉበት ኢትዮጵያ ማለት ሌባ፣ ገዳይ፣ ጆኖሳይደር፣ ክሪሚናል ሰለብሬት የሚደረግበት ጋዜጠኛ፣ አክቲቪስት፣ ሂስቶሪያን